ስለ ድንገተኛ የእርግዝና መከላከያ ክኒኖች ሰምታችሁ ይሆናል። ምናልባትም ተጠቅማችሁበታል። ነገር ግን በኢትዮጵያ ውስጥ እነዚህን ክኒኖች ያለአግባብ መጠቀም የሚያስከትለውን አደገኛ ሁኔታ በትክክል ያውቃሉ? ዛሬ ግልጽ መነጋገር ያለብን ጉዳይ ነው። ሰላም ጤና ይስጥልኝ። ወደ ቻናሌ በሰላም እንኳን ደህና መጣችሁ። ዛሬ በኢትዮጵያ ውስጥ ስለ ተዋልዶ ጤና ስናወራ ብዙውን ጊዜ ትኩረት የማይሰጠውን ግን በጣም አስፈላጊ የሆነውን የድንገተኛ እርግዝና መከላከያ ክኒኖች አጠቃቀም ላይ እንወያያለን። ይህ ስለ መላምት ብቻ የምናወራበት ሳይሆን ክኒኑን ያለአግባብ መውሰድ በጤናችንና በወደፊት ህይወታችን ላይ የሚያመጣውን እውነተኛ ጫና የምናይበት ይሆናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ዛሬ የምትማሩት ነገር ለጤናችሁ ወሳኝ ሊሆን ይችላልና። መጀመሪያ ከመሰረታዊ ነገሮች እንጀምር። የድንገተኛ እርግዝና መከላከያ ክኒን ወይም ብዙ ጊዜ ፖስት ፒል የምንለው ምንድን ነው? እነዚህ ክኒኖች እንደ መደበኛ የወሊድ መከላከያ ሁል ጊዜ የሚወሰዱ አይደለም። ስማቸው እንደሚናገረው ለድንገተኛ ጊዜ ብቻ ማለትም ያለምንም መከላከያ ግንኙነት ሲደረግ ወይም ኮንዶም ሲቀደድ የሚወሰዱ ናቸው። ዋና ስራቸው ኦቭሌሽንን ወይም የእንቁላል መፈጠርን ማዘግየት። እንቁላል ቀድሞ ከወጣ ግን ክኒኑ እርግዝናን የመከላከል እድሉ በጣም ዝቅተኛ ነው። አንድ ነገር ልብ በሉ፣ እነዚህ ክኒኖች የእርግዝና ማቋረጫ ወይም የጽንስ ማስወረጃ አይደሉም። እርግዝና ከተፈጠረ በኋላ ምንም አይነት ለውጥ አያመጡም። አሁን ደግሞ ዓለም አቀፍ ሳይንቲስቶች የደረሱበትን አንድ አስገራሚ ግኝት ላካፍላችሁ። ፖስት ፒል ወይም ሊቮጀስትሮል ብቻውን ከመውሰድ ይልቅ ፒሮክሲየም ከተባለ የህመም ማስታገሻ ጋር አብሮ መውሰድ የክኒኑን ውጤታማነት በከፍተኛ ሁኔታ እንደሚጨምር አዳዲስ ጥናቶች አረጋግጠዋል። ብዙውን ጊዜ ፖስት ፒል ብቻውን ሲወሰድ እንቁላል የመፈጠር ሂደቱን 100% አያቆመውም ነበር። ነገር ግን ይህ አዲስ ጥምረት እርግዝናን የመከላከል አቅሙን እጅግ በጣም ያሳድገዋል። ሆኖም ግን ይህን ከማድረጋችሁ በፊት የግድ የጤና ባለሙያ ማማከር እንዳለባቸው አትርሱ። ሀገራችን ኢትዮጵያ እነዚህን ክኒኖች ያለ አግባብ መጠቀም የምንለው በምን አይነት ሁኔታ ነው? አንደኛ እንደ መደበኛ መከላከያ መጠቀም ነው። ብዙ ሴቶች ይህንን ክኒኒ እንደ መደበኛ የወሊድ መከላከያ በየሳምንቱ ወይም በየወሩ ይጠቀሙታል። ይህ ትልቅ ስህተት ነው። ክኒኑን ለዚህ ተብሎ ስላልተሰራ በዚህ መልክ መጠቀም ውጤታማነቱን ከመቀነሱም በላይ ያልተፈለገ እርግዝና የመፈጠር እድሉን ይጨምራል። ሁለተኛ ዘግይቶ መውሰድ ነው። እነዚህ ክኒኖች ውጤታማ የሚሆኑት ግንኙነቱ ከተደረገ በኋላ ባሉት 72 ሰዓታት ወይም 3 ቀናት ውስጥ ሲወሰዱ ነው። ጊዜው ባለፈ ቁጥር የመከላከል አቅማቸው እየቀነሰ ይሄዳል። በቀጣይ ሳምንት ወስደዋለሁ ማለት ክኒኑን በከንቱ መውሰድ ነው። ሶስተኛው በአጭር ጊዜ ውስጥ ደጋግሞ መውሰድ ነው። በአንድ የወር አበባ ዑደት ውስጥ ክኒኑን ደጋግሞ መውሰድ የሰውነት ሆርሞንን ሙሉ በሙሉ ያዛባል። እንደ ኢትዮጵያ የህብረተሰብ ጤና ኢንስቲትዩት ወይም ኢፒኤችአይ መረጃዎች መሰረት በቅርቡ በኢትዮጵያ የሚገኙ ትላልቅ ዩኒቨርሲቲዎችና በጤና ተቋማት ላይ የተደረጉ ጥናቶች የሚያሳዩት ነገር አለ። በጥናቱ ከተሳተፉት ወጣቶች መካከል ከ40% በላይ የሚሆኑት ፖስት ፒል በአመት ውስጥ ከ3 ጊዜ በላይ ደጋግሞ እንደሚጠቀሙ ተረጋግጧል። ብዙዎች ክኒኑን እንደ መደበኛ የወሊድ መከላከያ ነው የሚያዩት። ጥናቱ እንደሚያሳየው ይህ አዝማሚያ በወጣቶች ላይ ከፍተኛ የሆርሞን መዛባትና የስነ ልቦና ጭንቀት እንደፈጠረ ነው። ሌላው በሀገራችን ብዙ ያልተወራለ ሳይንሳዊ እውነታ የሰውነት ክብደታቸው ከ70 ኪሎ ግራም በላይ የሆኑ ሴቶች ላይ መደበኛ ፖስት ፒል ውጤታማነቱን ሊቀንስ እንደሚችል ጥናቶች ይጠቁማሉ። እነዚህ ሴቶች የተለየ መጠን ወይም ሌላ አይነት መከላከያ ሊያስፈልጋቸው ይችላል። የቅርብ ጊዜ ሕክምና ጥናቶች እንደሚያሳዩት እነዚህ ክኒኖች ከፍተኛ የሆርሞን መጠን ስላላቸው ደጋግሞ መውሰድ የሚከተሉትን ችግሮች ያስከትላል። አንደኛ የወር አበባ መዛባትን ያስከትላል። የወር አበባ ቀንን ማዛባት የደም መፍሰስ መጠንን መጨመር ወይም የወር አበባ መቅረትን ሊያስከትል ይችላል። ይህ ለከፍተኛ ጭንቀት ሊዳረግ ይችላል። ሁለተኛ ማቅለሽለሽና ማስመለስ ነው። በተለይ ደጋግሞ ለሚወስዱ ሰዎች የተለመደ ችግር ነው። ሶስተኛው ራስ ምታትና መፍሰስ የዕለት ተዕለት ስራን እስከ ማስተጓጎል የሚደርስ የራስ ምታትን ሊያስከትል ይችላል። መጨረሻው ያልተፈለገ እርግዝና ነው። ክኒኑን በተሳሳተ መንገድ መውሰድ እርግዝናን የመከላከል አቅሙን ስለሚያሳጣው መጨረሻው ያልተፈለገ እርግዝናና ለተጨማሪ ውሳኔዎች መጋለጥ ሊሆን ይችላል። በኢትዮጵያ ከተሞችም ሆነ በገጠር ክኒኑን በቀላሉ በፋርማሲ ማግኘት ይቻላል። ማግኘት መቻሉ ጥሩ ቢሆንም በትክክል መጠቀም ግን ትልቁ ፈተና ሆኖ ቀጥሏል። ስለዚህ ውድ ተመልካቾች ድንገተኛ የእርግዝና መከላከያን እንደ መደበኛ አማራጭ አትውሰዱት። የተሻለና የረጅም ጊዜ የወሊድ መከላከያ ዘዴዎችን ለመጠቀም የጤና ባለሙያዎችን ያማክሩ።
ሐሳባችሁን በኮሜንት ላይ አጋሩ። ቪዲዮ ለሌሎች እህቶቻችን እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ስለ ሌላ ውጤታማ የወሊድ መከላከያ ዘዴ እንወያያለን። ሰብስክራይብ አድርጋችሁ ጠብቁ።